ጋዳፊ ገና የቱኒዚያውን አመጽ ውጤት ሲያዩ ገንግነው ህዝባቸው ልብ እንዲገዛ መልእክት አስተላልፈው ነበር። ግን ጊዜዋ እየጎደለችባቸው ነበርና የሰማቸው አላገኙም። ያን ጊዜ ጀምሮ እንቅልፍ የማያስወስድ መረጃ በየቀኑ ይደርሳቸው ነበር። ያለፉትን 2 ወራት ደግሞ ከሁሉም ጊዜ በባሰ ሁኔታ ቀን ተደብቀው ሌት ሸሽተው እየተገላመጡ የቆቅ ህይወት ሰነበቱ። 2 ወራት ሙሉ በተደበቁበት ቦታ ከላይ ቦምብ ከታች ጥይት እየዘነበባቸው ከረሙ። ድምጻቸውን ብቻ በሶሪያ ሬዲዮ ጣቢያ እያሰሙ ተነስ ብለው ቀሰቀሱ። እናሸንፋለን አሉ። ግን ሁሉም ነገር አልተሳካም። የተሳካላቸው ነገር ቢኖር አንድ ነገር ነው። እኔ የምኖረውም የምሞተውም ሀገሬ ውስጥ ነው ብለው ነበር። እንዳሉትም እንደሌሎች አምባገነኖችና ክፉ መሪዎች ፎክረው በኋላ ግን ተብረክርከው ነፍሴን ላድን ብለው ሳይፈረጥጡ እዚያው ሀገራቸው ሞቱ። እንደ ሳዳም ሁሴን የሚያስጠጋቸው አጥተዋል ነበረም። የተለያዩ የአፍሪካ ሀገሮች ወደኛ ጋር ኑልን እንዳሏቸው ተሰምቷል። እርሳቸው ግን በሀገሬ እሞታለሁ እንዳሉ እዚያው ሀገራቸው ሞቱ። አምባገነኖች ካልጨነቃቸው በቀር እንዲህ ሲያደርጉ ብዙም አይታይምና ጋዳፊ በዚህ በኩል የተለዩ ሳይሆኑ አይቀሩም።